እስኪ እኔ የምለው አሁን እስኪ በዚህ ቻናል ብዛት ልናይ የምንችለው ከኢትዮጵያ እንግዲህ በዓለምም ዙሪያ የተለያዩ መዝናኛዎች ላይክ እንደ ሙዚቃ እንደ ሙቪ የመሳሰሉ ነገሮችን በስፋት እናያለን በዚህ ቻናል እና ግን ዛሬ ደግሞ ከሀገራችን ያው እኔ አሁን እዛ ባልሆንም ግን ከሀገራችን ሙዚቃ እንነሳ። ከሀገራችን ሙዚቃ እንግዲህ ወደፊት በሌሎች የቋንቋ ሙዚቃዎች ላይ ብዛት እንሰራለን ብዬ አስባለሁኝ። ማለትም የያዝኩት አላማ ስለሆነ እንሰራለን። ግን አሁን ለጊዜው እስኪ በአማርኛ በኤርትራዊ እንዲሁም ደግሞ በትግረኛ ሙዚቃዎች መካከል ያለ ልዩነት ያለ መመሳሰሎችን እስኪ አስፍተን እስኪ ዛሬ ለምሳሌ ኤደን ከሰተ የምትለን ነገር አለ በዚህ ሙዚቃ እና እስኪ እንስማት እና አስተያየቱን ደግሞ እሰጣችኋለሁ። ፍቅሬቱ ዕምቃሉ ኣምበል ፍቅርየ ኢልካ ትኮርዓሉ ሕጅር እንብል መንጎንጃ ዘይብሉ ኣበይ ኣለኻ ፍቅሬቱ ዕምቃሉ ኣምበል ፍቅርየ ኢልካ ትኮርዓሉ ሕጅር እንብል ሳይሳይ ዘይብሉ ወየ ኣበይ ኣበይ ኣብ ዝፈለመ እዋን ፍትወትካ ክትገልፀለይ ሕንከት ጋሪዱኒ بسنغنغ نيرو كل مرسل حجبن مديسايا نحسن بحلي محلخا نقولو رح ريحا يوا وسينا الله عنك وقران مساخا أبي أبي ألخا فرين عبا نعاد عني نفسي عجبا دفرات أيديو እንግዲህ እስካሁን ተመልካቾቻችን ምንድነው ያየነው? ናቹራል ነገር ማለት ቪዲዮ ክሊፑ ላይ ቋንቋው ያው ትግረኛ አማርኛ መሆኑ እሱ ላይ ሳይሆን ቪዲዮ ክሊፑ ላይ ምንድነው የምናየው ነገር ስንል እዚህ ጋር ናቹራል ነገር ነው። ኤርትራኖች ያው ብዙም ጊዜ ብለን ባንገልጸውም ግን ሞስትሊ ከ100% ወደ 60% የሚሆነው የኤርትራ ሙዚቃ ቤዝዶ ምንድነው ናቹራል የሆነ ገጽታ ላይ ነው። ቪዲዮ ክሊፑ የሆነ ላይክ እንደ ፍሬሽ እንደ ጀማሪ ሙዚቀኛ ወይም እንደ ጀማሪ ለሆነ ለዓለም ኢንትሮዲዩስ ባህሉን ካልቸሩን ቫሊዩን ኢንትሮዲዩስ እንደሚያደርግ ሲቲዝን ወይም ደግሞ ኔሽን ሳይሆን ምንድነው ናቹራል የሆነን ነገር የማሳየት ብቃቱ ወይም ደግሞ ልምዱ አላቸው። እዚህ ላይ አሁን የምናየው ደስ የሚል ነገር ነው። ድራማቲክ የሆነ እንዲሁም ደግሞ ለሰው ልጆች ላይክ እንደ ድሪም ሳይሆን እንደ ህልም ሳይሆን ወይም ደግሞ እንደ እውነታው ዓለም ላይ ያለን ወይም የሌለን ነገር ሳይሆን እዚህ ላይ የሚያሳየው በቃ የተቃረበ ኦልሞስት ተመሳሳይ የሚመስል ነገር እናያለን በዚህ ቪዲዮ እንደምታዩት እና ይሄ ነገር በጣም ወደ አጃጂካ መልስ ቆዩ መልስ ሕተኻ አበይ 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 እንግዲህ ተመልካቾቻችን በዚህ ላይ በደንብ እንድታስተውሉ የምፈልገው ነገር ምንድነው? እሱ አሁን በዚህ ቪዲዮ ኤደን ከስተ የምትገርም ሙዚሺያንስ ናት። ለኔ እንግዲህ የሁሉም ሰው አስተያየት ይለያል። በእርግጥ ግን በቃ የምታሳየው ከበስተጀርባው የምታሳየው የሙዚቃ ክሊፕ ምንድነው ናቹራል ነገር ነው። ደስ የሚል ድራማቲክ በቃ ምን ልበላችሁ ከእውነታው ዓለም ያራቀ ነገር
ይሄ ቀለማቀ ላይክ እንደ ፍሬሽ ሙዚሽያንስ ወይም እንደ ፍሬሽ ኢንፎርቴንመንት ስቴሽን ላይ እንደሚያቀርብ ባለሙያ ሳይሆን ትንሽ ጠንከር ያለ ምንድነው የሆነ ኤክስፒሪየንስድ የሆነ ፐርሰናል ቫልዩ ያላት ልጅ ናትና በዚህ ቪዲዮ ላይ የምንረዳው በቃ እሱን ነው። በጣም ደስ ሁለት ነገር ነው። አሁን እዚህ ሙዚቃ እየሰማን ነው አንድ፣ ሁለተኛ ደግሞ ከበስተጀርባ ቪዲዮ እያየን ነው ሁለት። ቪዲዮ ማለት ሙቪ በቃ ሙቪ ያ ሙቪ ምንድነው based on its own cultural base በኤርትራውያን ካልቸራል ቤዝ ላይ ብዙ ጊዜ በኢትዮጵያ ታሪክ ውስጥ ከፑንት ጀምሮ ስንነሳ ፑንት ዳሞት ከዛ አክሱማይት እያለ ዛጉዌ ኪንግደም ብሎ በሚመጣው ታሪክ ውስጥ ስንነሳ በቃ ከመጀመሪያው አሁን እስካለችው የኤርትራ ገጽ ውስጥ ያለውን እውነታ ነው የምታሳዩ። እዚህ ጋር ምላችሁ ቀለማ ቀለም ላይክ እንደ ፍሬሽ ሙዚሽያንስ ቀለም የበዛበት ነገር አናይም። ኤዲቲንግ ማለት ነው፣ ሌላ አይደለም። ናቹራል ከበስተጀርባው የምታዩት ምንድነው ድራማቲክ የሆነ ስነፈጠራ ያለው ድራማቲክ የሆነ ይዘት ያለው የሙዚቃ ስልትን ነው። ሶ እዚህ ጋር ምንድነው ሙዚቃ እየሰማን ነው አንድ፣ ሁለተኛው ሙቪ እያየን ነው፣ ፊልም እያየን ነው ማለት ነው። ሲቀጥል ደግሞ ባህላችንን ኤርትራዊ ማለት ምን ማለት ነው የሚለው በስትክክል እያስተላለፈች ነው እዚህ ጋር ያለው እሱ እና ይሄ ነገር በጣም بريلو أخاي تخلو خان ترب دبل كزرف كاية زبولي بلو اتوم بحلو حطر تحسي شمي كسقلو لا 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 አሜዚንግ እንግዲህ ይቅርታው ደስ ይላል። በጣም አሜዚንግ የሆነ ካልቸራል ሂስትሪ ነው እያሳየን ያለው በዚህ ሚውዚክ ቪዲዮ ውስጥና በጣም ደስ የሚል ነገር ነው። ግን ደግሞ እስኪ ብዙ ጊዜ የኤርትራዊ ቤዝድ የሆነ ነገሮች ዊዝን አምሃሪክ ቤዝድ ከሆኑ ነገሮች ኮንትራስት ብናደርግ ኢትስ ቤተር ቱ ሴይ ሰምቲንግ ማለት የተሻለ ንጽሮችን ወይም ደግሞ የተሻለ የተያዙ ነገሮችን ለማውጣት ያግዘናል ብዬ አስባለሁ። እስኪ ምንድነው እሱ ከአማርኛ ሙዚቃ ደግሞ የተወሰነ ደግሞ እንትን ልበላችሁ። እሺ እስኪ የዳኜ ዋሌን እስኪ ዳኜ ዋሌ ዳኜ ዋሌ ጎጃም እንደምታውቁት ዳመን ማኛው ወንድ ልጅ ተወልዶ ካልሆነ እንዳባቱ ወንድ ልጅ ተወልዶ ካልሆነ እንዳባቱ ቀሜስ አልበሳቸው አውሎት ከቤቱን ደማን ማነው ደማን ማነው ደማን ማነው በዛሬም የለብኝ ድሮም በአባቶቼ ኢትዮጵያ ይሁን አላውቅም በረቸን። እንግዲህ በዚህ ሙዚቃ ላይ በጣም አሜዚንግ ኢትስ ሄር ተች ስሜታዊ የሚያደርግ ነገር ማለቴ ቫልዩ ከስተም እንዲሆነ ነገር ነው። እሴት ያለው ባህል የሚያስተላልፍ ነገር ነው። በቃ ምንም ይሄ ናቹራል የሆነ ነገር ብቻ ነው የምታዩት እዚህ ጋር ሉከት እስኪ ተመልከቱ እስኪ ምንም ነገር ኤዲቲንግ የሌለ ናቹራል ነገር ደማን ማነው አይዞን ማልቤ የጨነቀለት የማነ ሲል ሀበሻ በለው
ሲልህ ኢትዮጵያ ብለው ደግሞ ሲጠይቅ ጎጃም ነኝ ብለው ደርቧታ ከየት ነው ሲል ኢትዮጵያ ብለው። እሺ አሁንም ደግሞ ኢትዮጵያ ስትለው ካልገባውስ ደግሞ ሲጠይቅ ምን በል ጎጃም ነኝ በለው። ጎጃምም ነኝ ብለህ ዳግመኛ ካልሰማስ ማለቴ ካልተረዳስ ምን በል ብለህ አልመጣም ሲሉ መጣሁን ገና ዝናብ ያዘለ መስሎ ደመና አንድ ነው ስለ የጨነቀለት እየየ የኢትዮጵያ ልጅ ብለው ሲጣሩ አለነው እንጂ የለም አትበሉ። የጨነቀለት ቀድሞ እየታየ ደርሶ ከችላል ረዳኝዬ አስገባ ጎጃም። ኧረ ፕሊዝ እዚህ ቪዲዮ ላይ እስኪ ሪሊ ያልሆነ ምናልባት ጎጃምን የማታውቁ ሰዎች ትንሽ ግር ማለት ሌላችሁ ይችላል አላቅም። እና ግን ምንም እስኪ እንደው እንከን አውጣ እዚህ ቪዲዮ ላይ እስኪ ኤዲቲንግ አውጣ ብባል ምንም ነገር it's all about natural feature of a Gojam citizen። በቃ የጎጃም ህዝብ ባህል፣ ከስተምስ፣ ቫሊዩ የሚያሳይ ትክክለኛ ቪዲዮ። ኧረ በእናትህ ስሙትስ። ጠናዳኛው ጠናዳኛው ጎጃም ለኛው ጠናዳኛው ጠናዳኛው ጎጃም ለኛው አይናለም ስለ ህብረ እዚህ ጋር እስኪ እንግዲህ እንደው እውነት እላችኋለሁ አሏሽ እዚህ ጋር በቃ ምንም ነገር ኤዲቲንግ የሌለው ናቹራል it's customs about a Gojam citizens you see naturally what a Gojam citizen looks like የሚለውን ነገር በስትክክል የሚያስረዳን ቪዲዮ ማለት ይህ ነው። ሉከት በእናታችሁ እስኪ የሆነ እንከን እስኪ ፈልጉ እስኪ ላነሳሳው አይናለም ደሞ ላሞግሰው አይናለም ጎጃምን እያለ አይናለም ልቤን ወሰወሰው ማርጣጁ ተጠሏል ዘመረው ተጠምቆ አቆልቋይ ደግሱን በጭፈር አድምቆ አሜዚንግ በቃ የምር ይህ በቃ የዚህ ዓለም እውነተኛ ሚውዚክ ቪዲዮ ማለቴ በቃ ምንም ኤዲቲንግ ምንም ውሸት ላይቭ what looks like a northern part of especially a Gojam citizens what looks like የሚለውን ገጽታ በስትክክል ይህ በስትክክል ይገልጿል። እንግዲህ እኔ እስኪ እዩት ቪዲዮውን እና ከዚህ በላይ እንዴት ብዬ ላስረዳ። በቃ አሜዚንግ ጥበብ ጫፍ ስትደርስ የጥበብ መጨረሻ ደረሰች ማለት በዚህ ቪዲዮ ገልጸዋለሁ። በቃ ማለት ፍሬሽ ስትሆኑ ለሆነ ለሙዚቃም ለሙቪም ለሆነም ነገር የሆነ በቃ ኤዲቲንግ ይበዛል። ለምን እንደሆነ አላውቅም። ግን በሙዚቃው ዓለም ውስጥ በስነ ጥበብ ዓለም ውስጥ ስትሰነብቱ ወይም ደግሞ ስትቆዩ የምታሳዩት ነገር ምንድነው? ለህዝብ የምታሰራጩት ነገር በቃ በዚህ ቪዲዮ በስትክክል ተገልጿል ማለት ይቻላል። አሜዚንግ ሉክ መዳር መቆለውቀው ጎጃም አሸብርቆ እንግዳ አክባሪ ነው ደግ ነው ጎጃም ቤተ እግዚአብሔር ብሎን ልክ እንደ አብርሃም በደል ከዘመዱ ነጥሎ ያይም እንግዲህ ተመልካቾቻችን እስኪ እዩ ደግሞ እስኪ ይሄን አሁን እስኪ ከትግረኛው ደግሞ እንጥቀስ። ከትግረኛው
ዲና ተክለ ብርሃን እስኪነት ሲኮባ قرم ودي تبهاق فطرات ناي عالم شكر زبلكا بدفرات العالم زي بلو فتكا يما فتون بخندل الكهارر تايزات مو رقت عبي لكا ፕሊስ በእናታችሁ ደስ አይልም አሁን ቪዲዮ ምላችሁ ዛት ማች ቀደም በነገርኳችሁ ልክ ባይሆንም ነገርየው በቃ አሜዚንግ ማለት የሲቲ ላይፍ ስታይል ነው የሚያሳየው። ለምሳሌ ኤርትራ ተብሎ የኤርትራ ዋና ከተማ እከሊት፣ የኢትዮጵያ ዋና ከተማ እከሊት፣ በዛ ዋና ከተማ ውስጥ የምትኖር ላይክ ለምሳሌ በአዲስ አበባ ውስጥ የሚኖር ህዝብ የኢትዮጵያን የመላን ኢትዮጵያን የእያንዳንዱ ገጽታ የያዘ ስብጥር የያዘ ተብሎ ስለሚታሰብ እና በዚህ ልክ ደግሞ تحلف ونحت زينك تسكف نقول قولي زتصاوت زلهم بين بالبالي زلك زل خستر زيد فرك خباح كي مسلك تواقنا يقطعي كي دهنك قول قولي زتصاوت زلهم بين قالي زلك በዚህ ቪዲዮ ክሊፑ ላይ ነው ብዙ ያተኮርኩትኝና እኔ ምንድነው አሜዚንግ ብቻ የሆነ ይሄም ኤርትራዊ ነው ማለት አንዴ ደገምኩላችሁ እስኪ እንድታያይዙት ብዬ ነው። እስኪ ደግሞ አንድ ከትግራይ እኔ ይቅርታ ስነሳ የትግራይ ብዬ ነው የተነሳሁት ትንሽ ሰላማዊት ዮሐንስ
ቤተሰቦቻችን እንግዲህ በቀጣይ ሳምንት ደግሞ ብዙ የምንለው ነገር አለን። ዛሬ እዚህ ላይ እናብቃ።